ነሐሴ 7 ቀን 2001 ዓ.ም ከሰዓት በኋላ አስመራን ከቀይ ባህር ወደቧ ምጽዋ ጋር በሚያገናኘው ጠመዝማዛ መንገድ ላይ ማይ አታል በተባለው ስፍራ በፕሬዝዳንቱ መኪና ዙሪያ ድንገተኛና አስፈሪ የጥይት ሩምታ ተሰማ። ጥቃቱን በድፍረት ያደረሰው የቀድሞ ታጋይና ለበርካታ አስርተ ዓመታት ሻዕቢያንና የመንግስትን የደህንነት መዋቅር ያገለገለው መቶ አለቃ ዳንኤል ሀብተ ይህደጎ የተባለ ቆራጥ ሰው ነበር። ከፕሬዝዳንቱ ልዩ የጥበቃ አባላት ጋር በዚህ አስፋልት መንገድ ላይ በተደረገው እልህ አስጨራሽ የጥይት ልውውጥ መቶ አለቃ ዳንኤል ተመትቶ ተገደለ። በዚያ ፈታኝ ሰዓት ሕይወቱን ለማዳን በሚስጥር ከፍተኛ ርብርብ ተደረገ። በጽኑ የታመመውና ራሱን ስቶ የነበረው የኢሳያስ አካል በአሜሪካ አየር ኃይል ልዩ አውሮፕላን ተጭኖ ወደ እስራኤል ተወሰደ። ከ1 እስከ 200 የሚደርሱ የኤርትራ ወታደሮችና መኮንኖች ስብስብ በታንኮች ታጅበው ወደ መዲናዋ አስመራ ገሰገሱ። በአስመራ ከተማ ከፍታ ላይ ፎርቶ በተባለው ስፍራ የሚገኘውን የመረጃ ሚኒስቴር ግቢ በቁጥጥር ስር በመዋል የመንግስትን ብቸኛ የሬዲዮና ቴሌቪዥን ጣቢያ ኤሪ ቲቪን በመያዝ ስርጭቱን አቋረጡ። ላለፉት ከ3 አስርት ዓመታት በላይ የኤርትራን ዕድልና ዕጣ ፈንታዋን በእጁ አጥብቆ የጨበጠ አንድ ብቸኛ ሰው አለ፣ ኢሳያስ አፈወርቂ። ለአንዳንዶች እርሱ የናቅፋ ተራሮች የወለዱት ቆራጥ ነፃ አውጪ ነው፣ ለሌሎች ደግሞ ብቸኛ ባለ ራዕይ፣ ለተቀናቃኞቹ ግን የማይበገረው የአፍሪካ አምባገነን። ከደርዘን በላይ ከሆኑ የግድያ ሙከራዎች፣ ከውስጥ ወታደራዊ አመጾችና ከከባድ ህመሞች በተአምር ተርፏል። ሀገሩን ወደ አስከፊ ጦርነቶች መርቷል። እንደገናም ባልተጠበቀ ቅጽበት ሰላምን አውርዷል። ነገር ግን ታሪክ እስከ ዛሬ ድረስ ይህን ምስጢራዊ ሰው ምን ብሎ መጥራት እንዳለበት አልወሰነም። ይህ የአሻጥር፣ የጽናት፣ የደምና የፍጹም ስልጣን ታሪክ ነው። የተዋጊው የስደተኛውና የምስጢራዊው ፕሬዝዳንት ኢሳያስ አፈወርቂ ሕይወት ነው። በጥር ወር 1938 በአስመራ ከተማ አባሻውል በተባለው የድሆች መንደር ውስጥ አንድ ሕፃን ተወለደ። በሰዓቱ በዚያ ሰፈር ጠባብ መንገዶች ውስጥ የጣሊያን ቅኝ ግዛት ትቶት የሄደው የናፍቆትና የጭቆና መንፈስ ገና አልበረደም። የቡና ሽታ ከሀገር በቀል መጠጦች ጭስ ጋር በሚደባለቅበት በዚያ ድሃ መንደር ያ ሕፃን አንድ ቀን የዚችን ምድር ካርታ ሙሉ በሙሉ ይቀይራል ብሎ ያሰብ አልነበረም። አባቱ አፈወርቂ ከአስመራ ወጣ ብላ በተራራ ላይ ከምትገኘው ጸሎት ከተባለች ከተማ የመጣ ጸጥተኛ ሰው ሲሆን ቅኝ ገዢዎች ለኤርትራውያን ከፈቀዱት ዝቅተኛ የሥራ እርከን ሳይወጣ በትንባሆ ኩባንያ ውስጥ በዝቅተኛ ደሞዝ ይሠራ ነበር። አባቱ አልፎ አልፎ በትግራይ ክልል ያሉትን መሬቶችና ከብቶች ለመጎብኘት ድንበር ተሻግሮ ስለሚሄድ ወጣቱ ኢሳያስ ያደገው በእናቱ እቅፍ ውስጥ ነው። እናቱ ለሰፈሩ ሰዎችና ለተጓዦች ጠላ እየጠመቀች በምትሸጥበት በዚያ ቤት ውስጥ የሰፈሩ ልጆች ለኢሳያስ አንድ ቅጽል ስም አወጡለት። ዋንጫ የሚል ስም ከእናቱ ሥራ ጋር አያይዘው አወጡለት። ከ8 ልጆች ሁለተኛው የሆነው ዋንጫ ገና በሕፃንነቱ ድህነት ማለት ምን ማለት እንደሆነና የቅኝ ግዛት ቀንበር የአንድን ሰው ሕይወት እንዴት እንደሚያጎሳቁል ባይኑ ተመልክቷል። ነገር ግን ንቁና አስተዋይ የነበረው ኢሳያስ በከተማዋ ታዋቂ ወደ ነበረው ልዑል መኮንን ሁለተኛ ደረጃ ትምህርት ቤት መግባት ቻለ። ይህ ትምህርት ቤት ተራ የመማሪያ ስፍራ አልነበረም። በ1950ዎቹ መገባደጃ ላይ የወጣቱ ትውልድ የብሔርተኝነት ስሜት የሚቀቀልበት፣ ስለ ነፃነት በሚስጥርና በሹክሹክታ የሚወራበት የፖለቲካ ማዕከል ነበር። ኤርትራ በፌዴሬሽን ወደ ኢትዮጵያ ከተጠቃለለች በኋላ ፓርላማዋ ሲዘጋና ሰንደቅ ዓላማዋ ሲወርድ በአስመራ ካፌዎች ውስጥ ለነበረው ለዚህ ወጣት ይህ የታሪክ መዛባት ብቻ አልነበረም። በዚያ ቅጽበት ወደ ሌላ ሰው ተቀየረ። ከሚናገረው በላይ የሚያደምጥ፣ በጥልቀት እንዲሁም በሚስጥር የሚያስብና ራሱን የሚገታ ኮስታራ ወጣት ሆነ። በ1957 ዓ.ም ኢሳያስ የወደፊት ሕይወቱን ለመቅረጽ ወደ አዲስ አበባ ተጓዘ።
በኃይለ ሥላሴ ዩኒቨርሲቲ የኢንጂነሪንግ ትምህርቱን ጀመረ። ይህ ውሳኔ የተከበረ መሐንዲስ የመሆን ትልቅ በር ይመስል ነበር። ነገር ግን የዩኒቨርሲቲው መዝገቦች እንደሚመሰክሩት በመጀመሪያው መንፈቅ ዓመት ውጤቱ በመውረዱ ክፍሉን እንዲደግም ተወሰነበት። እሱ ግን ክፍሉን አልደገመም። ምክንያቱም አእምሮው በአዲስ አበባ የመማሪያ ክፍሎች ውስጥ አልነበረም። ለቅርብ ጓደኞቹ በሚስጥር እንደነገራቸው ነፍሱ የጠራቸው ወደ ኤርትራ በረሃዎች ወርዶ የነጻነት ታጋዮችን ለመቀላቀል ነበር። እናም በነሐሴ 1958 ትምህርቱን ሙሉ በሙሉ አቋርጦ ወጣ። መጀመሪያ ወደ አስመራ፣ በመቀጠልም በምዕራባዊ ቆላማ ምድር አድርጎ በሱዳን ድንበር ላይ ወደምትገኘው ከሰላ ከተማ መራ። ከሰላ ወደ ትግሉ ሜዳ ለሚገቡ ወጣቶች ብቸኛ መተላለፊያ ነበረች። ገና የ20 ዓመት ወጣት የነበረው ኢሳያስ በወቅቱ ብቸኛ የተቀናጀ ድርጅት የነበረውን የኤርትራ ነጻነት ግንባርን ተቀላቀለ። ነገር ግን በበረሃው ውስጥ የጠበቀው የሐሳብ አንድነት አልነበረም። ይልቁንም በሃይማኖት፣ በጎሳና በክልል ክፍፍል የተበከለ ስብስብ አጋጠመው። ከአስመራ የመጣውና ከጀርባው የጎሳ ድጋፍ የሌለው ይህ ወጣት በከሰላ ምድር የጠበቀውን አስፈሪ ከባቢ ከጊዜ በኋላ እንዲህ ሲል አስታውሶታል። ሰዎች ስለ ግንባሩ አስከፊ ገጽታ ይነግሩኝ ጀመር። ከሰላ ለኔ እውነተኛ የእሳት ዞን ሆነችብኝ። የኢትዮጵያ ሰላዮች ተብለን ተከሰስ። እርስ በርሳችን ለመጠባበቅ ስንል ምሽት ላይ በቡድን ሆነን የምንንቀሳቀስበት በፍርሃት የተሞላ ሕይወት ነበር። ይህ ፍርሃትና ጥርጣሬ እስከ ሕይወቱ ፍጻሜ ድረስ ስለ ታማኝነትና ስለ ውስጣዊ ጠላቶች ያለውን አመለካከት ሙሉ በሙሉ የቀረጸው እሳት ሆነ። ኢሳያስ በጥንቃቄና በብልሃት በትግሉ ውስጥ እያደገ መጣ። በ1959 ዓመተ ምህረት ገና የ21 ዓመት ወጣት እያለ ከታጋይ ጓደኛው ረመዳን መሐመድ ኑር ጋር በመሆን በድብቅ ውጊያና በፖለቲካ አመራር ስልጠና ለመውሰድ ወደ ቻይና ተላከ። ይህ ጉዞ ማንነቱን ሙሉ በሙሉ የቀየረ አጋጣሚ ነበር። በቻይና የባህል አብዮት ማዕበል ወቅት ወጣቱ ኢሳያስ ፍጹም ስርዓት ባለው የካድሬ አስተሳሰብ ራሴን እችላለሁ በሚል መርህና የግለሰብን ፍላጎት ለድርጅቱ ዓላማ ሙሉ በሙሉ የማስገዛት የማኦይዝም ፍልስፍናን ቀሰመ። ወደ ኤርትራ በረሃ ሲመለስ በቀኝ ትከሻው ላይ ለግንባሩ ያለውን ታማኝነት የሚያሳይ ኢ የምትል ትንሽ ንቅሳት ተነቅሶ ነበር። ይህች አሻራ በኋላ ላይ ድርጅቱ ቢፈርስም ከትከሻው ላይ ፈጽሞ አልጠፋችም። በ1962 ዓመተ ምህረት ገና በ24 ዓመቱ ከተሃሄ ተገንጥለው ከወጡት ቡድኖች መካከል አንዱን በመምራት የኤርትራ ሕዝባዊ ነጻነት ግንባር ሻዕቢያን መሰረተ። ነገር ግን ይህ አዲስ ድርጅትም ቢሆን ያለ ደም አልተገነባም። በ1970ዎቹ አጋማሽ የኢሳያስ የትምህርት ቤት ጓደኛ የነበረው ሙሴ ተስፋ ሚካኤልን ጨምሮ በርካታ ታጋዮች በግንባሩ ውስጥ ዲሞክራሲና ተጠያቂነት እንዲሰፍን መጠየቅ ጀመሩ። በምሽት በሚስጥር ስለሚሰበሰቡ በትግርኛ መንቃ ወይም የሌሊት ወፍ የሚል ስም ተሰጣቸው። በ1966 አብዛኞቹ ታሰሩ፣ አንዳንዶቹም በሚስጥር ተገደሉ። ይህ ክስተት በኢሳያስ ዓለም ውስጥ ለየትኛውም አይነት ተቃውሞና የሐሳብ ልዩነት ቦታ እንደሌለ ይልቁንም ወዲያውኑ እርምጃ እንደሚወስድ የሚያሳይ የመጀመሪያው አስጨናቂ ምልክት ነበር። ነገር ግን ከዚህ ጨለማ በስተጀርባ ሻዕቢያ በናቅፋ ተራራዎች ላይ ከመሬት በታች ክሊኒኮችን፣ ትምህርት ቤቶችንና የጦር መሳሪያ ወርክሾፖችን በመገንባት ራሱን በራሱ የሚመግብና በአፍሪካ እጅግ ጠንካራ የተባለ አማጺ ኃይል ሆኖ ወጣ። ለ3 አስርት ዓመታት ያህል ጦርነቱ ያለ ረፍት ቀጠለ። ኢትዮጵያ በመጀመሪያ በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በመቀጠል ደግሞ እሳቸውን በ1967 ዓመተ ምህረት ጥሎ ስልጣን በያዘው የደርግ ስርዓት ውስጥ ሆና የኤርትራን አመጽ ለአንዴና ለመጨረሻ ጊዜ ለመደምሰስ በሶቪየት ህብረት የታጠቁ በርካታ ክፍለ ጦሮችን ወደ ተራራማው ምድር አፈሰሰች። ሻዕቢያ ግን የደርግ ጄኔራሎች ፈጽመው ላላሰቡት ነገር ምላሽ ሰጠ። ፍጹም ወታደራዊ ስርዓትና የማይወላውል ጽኑ እምነት። ታጋዮቹ በሬሽን በተሰፈረ እህል እየኖሩ በቀን የሰለጥኑ፣ በቀጥታ ጠንካራ ድንጋዮችን በእጃቸው እያፈረሱ ምሽጎችን ይቆፍሩና ከመሬት በታች አዳዲስ ምሽጎችን ይገነቡ ነበር። ይህ ከመሬት በታች በናቅፋ አካባቢ በሚገኙ ዋሻዎችና ቦዮች ውስጥ ከአየር ድብደባ ለመከላከል ተስፋ በማድረግ የተገነባ ዓለም ነው። ኢሳያስ በዚህ ዓለም ውስጥ ከተፎካካሪዎቹ በላይ በመስራትና በመቋቋም ወደ ላይ ወጣ።
ጥቂት እንቅልፍ የሚተኛ ጥቂት ሰዎችን ብቻ የሚያምንና ሙሉ በሙሉ በዕለት ተዕለት የትግል ዝርዝሮች፣ በሎጂስቲክስ፣ በወታደር እንቅስቃሴና በፖለቲካ ትምህርት ውስጥ የሚያሳልፍ የሥራ ባዜ የተጠናወተው ሰው ተባለ። በቻይና የቀሰማቸው ያንኑ ጥብቅና ሁሉንም ነገር የመቆጣጠር ዝንባሌዎች አሁን ለአንድ አብዮት የዕለት ተዕለት ህልውና ተግባራዊ ያደርጋቸው ጀመር። በዚያ ጥብቅ በነበረው የትግል ዓለም ውስጥ እንኳ ለተራ የሰው ልጅ ሕይወት ታሪክ የሚሆን ቦታ ነበር። በ1973 ዓመተ ምህረት በጋ ወቅት ኢሳያስ ሳባ ኃይሌ ከተባለች የሻዕቢያ ታጋይ ጋር ተገናኘ። በዚያው ዓመት ተጋቡ። በመድፍ ተኩስና በረጅም የእግር ጉዞዎች መካከል የፍቅር ታሪካቸውን ያሳለፉ ሁለት አብዮተኞች የግል ሕይወታቸውን ሙሉ በሙሉ ከሻዕቢያ ትግል ጋር አዋሃዱት። በ1979 ኢሳያስ የሻዕቢያ ዋና ጸሐፊ እንዲሁም ያልተደፈረ የፖለቲካና የወታደራዊ መሪያቸው ሆነ። ገና በ20 ዓመት ወጣትነቱ ትምህርቱን አቋርጦ የተቀላቀለው ጦርነት አሁን በምንም መስፈርት እሱ የሚያሸንፈው ወይም የሚያጣው የራሱ ጦርነት ሆኖ አረፈው። በ1980ዎቹ ማጠናቀቂያ ዓመታት በአፍሪካ ቀንድ ላይ የነፈሰው የጦርነት አቅጣጫ ሙሉ በሙሉ መቀየር ጀመረ። በአዲስ አበባ ዙፋን ላይ ተቀምጦ የነበረውና በኮሎኔል መንግስቱ ኃይለማርያም ይመራ የነበረው የደርግ ወታደራዊ ሥርዓት በውስጣዊ የፖለቲካ ውጥረቶች መናጋት ብቻ ሳይሆን ዋነኛ የጦር መሳሪያና የገንዘብ ምንጩ የነበረችው የሶቪየት ኅብረት ድጋፏን ስታቋረጥበት እግሮቹ መክዳት ጀመሩ። የሻዕቢያ ታጋዮች ይህንን አጋጣሚ በመጠቀም ወደ አዲስ አበባ በከፍተኛ ፍጥነት ከገሰገሱት እንደ ህወሓት ካሉ ወታደራዊ ንቅናቄዎች ጋር ወታደራዊ ስልቶቻቸውን አስተሳሰሩ። በኤርትራ ምድር ወደ ደቡብና ወደ ምስራቅ አቅጣጫ የሚደረገውን ፈጣንና ከባድ የማጥቃት እርምጃ አፋጠኑት። እናም ያ ታሪካዊ ቀን ደረሰ። ግንቦት 16 ቀን 1983 ዓ.ም የሻዕቢያ ታጋዮች በታንኮችና በከባድ መሳሪያዎች ታጅበው በ30 ዓመታት ጦርነት የዛለችውንና የቆሰለችውን አስመራን ተቆጣጠሩ። በዘመናዊ የአፍሪካ የታሪክ መዛግብት ውስጥ ረጅሙ የነጻነት የትጥቅ ትግል የተባለው የ30 ዓመታት እሳት በዚህ መልኩ አከተመ። የኢንጂነሪንግ ትምህርቱን በወጣትነቱ አቋርጦ የነበረውና በኋላም የደፈጣ ውጊያ ስልቶችን ሲቀይስ የኖረው ኢሳያስ አፈወርቂ አሁን በዓለም አቀፍ ማህበረሰብ ዘንድ ገና ህጋዊ እውቅና ባላገኘችው የኤርትራ ጊዜያዊ መንግስት የበላይ መሪ ሆኖ በድል አድራጊነት ቆመ። ነገር ግን ይህ ድል ላለፉት 30 ዓመታት የትኛውም አይነት የጠላት ጥይትና መድፍ ካላደረገው በተለየ ሁኔታ የህይወቱን ዋጋ ሊያስከፍለው ተቃርቦ ነበር። የኤርትራን ብሔራዊ ነጻነት በህጋዊ መንገድ ሙሉ በሙሉ የሚወስነውና በመላው ህዝብ ዘንድ በጉጉት የሚጠበቀው ህዝበ ውሳኔ ሪፍረንደም ሊካሄድ ጥቂት ወራት ብቻ ሲቀሩት በታህሳስ 1985 ዓ.ም ኢሳያስ አፈወርቂ በጽኑ የወባ በሽታ ተጠቃ። በሽታው እጅግ አስፈሪና ፈጣን ከመሆኑ የተነሳ ወዲያውኑ ወደ ኮማ ውስጥ ገባ። ለ30 ዓመታት ተዋግቶ በነጻነት ደጃፍ ላይ የቆመው ይህ ሰው ያቸው የተመኛት ነጻነት በህግ ስትጸድቅና የሀገሩ ሰንደቅ ዓላማ በተባበሩት መንግስታት ድርጅት አደባባይ ላይ ሲውለበለብ ሳያይ ሊቀበር ሕይወቱ ባጭር ልትቀጭ አፋፍ ላይ ደረሰች። በዚያ ፈታኝ ሰዓት ሕይወቱን ለማዳን በሚስጥር ከፍተኛ ርብርብ ተደረገ። በጽኑ የታመመውና ራሱን ስቶ የነበረው የኢሳያስ አካል በአሜሪካ አየር ኃይል ልዩ አውሮፕላን ተጭኖ ወደ እስራኤል ተወሰደ። በታዋቂው የሺባ ሕክምና ማዕከል ውስጥ የነበሩ የሕክምና ባለሙያዎች ሌት ከቀን በመረባረብ ሕይወቱን በተአምር ለማዳን ቻሉ። ከዚህ አስፈሪ ህመም ሙሉ በሙሉ አገግሞ ወደ ሀገሩ ተመለሰ። በነሐሴ 1985 በተባበሩት መንግስታት ድርጅት የበላይነት በተመራው ህዝበ ውሳኔ የኤርትራ ህዝብ 99 በመቶ በሆነ ድምፅ ለመገንጠል ድምፁን ሰጠ። በሚቀጥለው ወር የሀገሪቱ ጊዜያዊ ብሔራዊ ጉባኤ ኢሳያስ አፈወርቂን የአዲሷ የኤርትራ ሪፐብሊክ የመጀመሪያው ፕሬዝዳንት አድርጎ በይፋ መረጠው። በወቅቱ ዕድሜው ገና ወጣት የነበረውና ከሜዳ ጦርነትና ከወታደርነት ውጭ ምንም አይነት የመንግስት የዲፕሎማሲና የማስተዳደር የስልጣን ማዕረግ ይዞ የማያውቀው ሰው አሁን የአንዲት ሉዓላዊት ሀገር ከፍተኛ መሪ ሆኖ በዓለም አደባባይ ቀረበ። ነጻነት በታወጀ ማግስት ለአጭር ጊዜ ኤርትራ የወደፊት ስኬቷና እድገቷ ፍጹም አስተማማኝ እንደሆነ የሚነገርላት የአፍሪካ አዲስ ተስፋ ሆና በዓለም አቀፍ ሚዲያዎች ተወድሳ ነበር። ይህች ሀገር በእውነተኛ የህዝብ መስዋዕትነት የተወለደች፣ በስርዓትና በራስ መተማመን መርህ የምትመራ
ከአህጉሪቱ በርካታ የነጻነት ታጋይ መሪዎች በተለየ መንገድ ቆራጥ ሰው የሚመራት ሀገር ተብላ ተመሰከረላት። በዚያ ዘመን ኢሳያስ ከተራው ሕዝብ የማይለይ ሸበጥ ጫማና ተራ ልብሶችን ይለብሳል። ያለምንም ከባድ የጦር ጥበቃና አጃቢ መኪናዎች ብቻውን በአስመራ መንገዶች ላይ በእግሩ ይንቀሳቀሳል። በየካፌው ገብቶ ከሕዝቡ ጋር ሻይ ይጠጣል። ለተወሰነ ጊዜም ቢሆን ልዩ አይነት አምባገነንነትን የጠላ የአፍሪካ ፕሬዝዳንት ተብሎ ተነገረለት። ነገር ግን ከዚያ ውጫዊና ማራኪ ምስል በስተጀርባ በናቅፋ ተራሮችና በበረሃው ድብቅ ውጊያ ውስጥ የተወለደውና ያደረው የጥርጣሬ የፍርሃትና ሁሉንም ነገር የመቆጣጠር ጽኑ ስሜት እንደገና ሊያንሰራራ ጅምር አሳይቶ ነበር። ኤርትራ ከተገነጠለች ከጥቂት ወራት በኋላ በሐምሌ 1986 የመንግስት አስተዳደር የኑሮ ሁኔታቸውንና ጥቅሞቻቸውን እንዲያስከብርላቸው ሰላማዊ ሰልፍ የወጡ የጦር አካል ጉዳተኛ ታጋዮችን በቁጥጥር ስር አዋለ። ይህ ክስተት በወቅቱ አነስተኛ ቢመስልም ወደፊት ለሚመጣው ትልቅ አፋኝ ስርዓት መግቢያና ትልቅ ትርጉም ያለው ምልክት ነበር። አንድ ወቅት በሜዳ ላይ ያለው ውስጣዊ ተጠያቂነትና ዲሞክራሲን በመጠየቃቸው የመንቃ አባላትን ያለ ርህራሄ ደመሰሰው። ያ ድርጅት አሁን ሀገር ማስተዳደርና ህጋዊ መንግስት መሆን ሲጀምርም ያ የቆየ ተፈጥሯዊ ምላሽ የትም እንዳልሄደ በግልጽ አሳየ። በ1989 በአብዮቱ ታሪክ ውስጥ ትልቅ ተስፋ የተጣለበት አዲስ ህገ መንግስት በከፍተኛ ጥንቃቄ ተረቆ በህገ መንግስት አውጪው ጉባኤ በህጋዊ መንገድ ጸደቀ። ይህ ህገ መንግስት የብዙ ፓርቲ ስርዓትን የሚያረጋግጥ፣ ነፃ የፕሬስና የሐሳብ መግለጽ መብትን የሚፈቅድና የስልጣን ክፍፍልን በህግ የሚደነግግ ግሩም ሰነድ ነበር። ነገር ግን ይህ ውብ ህገ መንግስት በወረቀት ላይ ከመቅረት ባለፈ እስከ ዛሬ ድረስ በተግባር ሳይወለድና ሳይተገበር ቀረ። ኤርትራ ነፃ ሀገር ከሆነችበት ጊዜ ጀምሮ በታሪኳ ውስጥ ምንም አይነት ሀገራዊ ምርጫ ተካሂዶ አያውቅም። በዚያው ዓመት የተቋቋመውና 150 አባላት ያሉት ሀገራዊ ምክር ቤት በወረቀት ላይ ብቻ የሚገኝ ስም ሆነ። ላለፉት በርካታ አስርተ ዓመታት ምንም አይነት ህጋዊ ስብሰባ አድርጎ ወይም ህግ አውጥቶ አያውቅም። አንድ ወቅት ሌሎች የአፍሪካ መሪዎችን በስልጣን ላይ ሙጥኝ በማለታቸው በኃይልና በንቀት ይተች የነበረው ኢሳያስ አፈወርቂ ከጊዜ በኋላ በአህጉሪቱ ላይ ረጅሙን ያልተቋረጠና ያለምንም ምርጫ የሚመራውን ፍጹም የአምባገነንነት ስልጣን የሚይዝ ብቸኛ መሪ ሆኖ በዙፋኑ ላይ ተቀመጠ። በግንቦት 1990 ዓ.ም ባድመ በተባለችው አነስተኛ የድንበር ከተማ ምክንያት የተነሳው አለመግባባት ሳይታሰብ በኤርትራና በኢትዮጵያ መካከል የ100,000 ወጣቶችን ሕይወት ወደ በላ አስፈሪ የጦርነት እሳትነት ተቀየረ። ይህን አለመግባባት ተከትሎ ከሁለተኛው የዓለም ጦርነት ወዲህ በአፍሪካ ብቻ ሳይሆን በየትኛውም የዓለም ክፍል ከተካሄዱት ይበልጥ አሰቃቂና ደም አፋሳሽ የነበሩ ግጭቶች አንዱን ቀሰቀሰ። በፈንጅና በቦምብ በተጠመዱ ሰፋፊ መሬቶች ላይ በእውር ድንበር የሚደረጉ የብዙ ሕዝብና የወታደሮች እግረኛ ጥቃት፣ መጠነ ሰፊ የመድፍ ውጊያዎችና በዘመናዊ የጀት መሳሪያዎች ታጅቦ እልህ አስጨራሽ የምሽግ ጦርነት ተካሄደ። በሁለቱም ወገን ያለቁትና ለአካል ጉዳት የተዳረጉት ሰዎች ቁጥር በ10 ሺዎች የሚቆጠር የትውልድ ማክሰሚያ ሆነ። የኢሳያስ የቆዩ የታሪክና የትግል ባልደረቦቹን ጨምሮ በርካታ የፖለቲካ ተቺዎች በእነዚያ ሁለት አስከፊ ጦርነት ዓመታት ውስጥ ሰላም ከአንድ ጊዜ በላይ ቅርብ ሆና መታ እንደነበር፣ ነገር ግን ኢሳያስ በድርድር የሚደረጉ ዓለም አቀፍ የሰላም ዕድሎችን በሙሉ በትዕቢት ውድቅ እንዳደረጋቸው ከጊዜ በኋላ በምሬት ተናግረዋል። ይህንን ከባድ ክስ ግን የኢሳያስ መንግስት ሁልጊዜም የማይቀበለው ሲሆን ኤርትራ የራሷን የሉዓላዊነትና የክብር መሬት ከውጭ ወረራ እየተከላከለች ነበር ሲል ይከራከራል። የዚያ የታሪክ ክርክር እውነት ምንም ይሁን ምን ጦርነቱ በኤርትራ ሕዝብና ምድር ላይ ያደረሰው ውድመትና ሰብአዊ ኪሳራ ግን ፈጽሞ የሚካድ አልነበረም። ጦርነቱ ቀድሞውኑ ደካማና አዲስ የነበረውን ብሔራዊ ኢኮኖሚ ሙሉ በሙሉ አደቀቀው። በ1992 ጦርነቱ በይፋ ሲያበቃ ከአገሪቱ አጠቃላይ ሕዝብ ወደ 1/3 የሚጠጋው በሕይወት ለመቆየት በውጭ እርዳታ እህል ላይ ጥገኛ ለመሆን ተገደደ። ይህ ደግሞ ሙሉ የፖለቲካ ማንነቱን ክብሩንና ታሪኩን በብሔራዊ ራስን የመቻል መርህ ላይ ለገነባው ማኦኢስታዊው መሪ እጅግ መራራና አሳፋሪ ተቃርኖ ነበር። ነገር ግን ጦርነቱ ከተኩስ ማቆሙ በላይ ዘልቆ የሚቆይና የሀገሪቱን ወጣቶች ተስፋ የሚቀማ ሌላ አስፈሪ መመሪያን ወለደ። የኤርትራን ወጣቶች ላልተወሰነ ጊዜ ያለምንም የጊዜ ገደብ ለወታደራዊ ወይም ለተለያዩ የመንግስት የጉልበት ሥራ አገልግሎት የሚያስፈልገው ገደብ የለሹ ብሔራዊ አገልግሎት ፕሮግራም ናሽናል ሰርቪስ
እንደ ጊዜያዊና ድንገተኛ የጦርነት ጊዜ እርምጃ የተጀመረው ይህ መመሪያ ጦርነቱ ካበቃ በኋላም ቢሆን ፈጽሞ ሊቆም አልቻለም። እስከ ዛሬም ድረስ በተግባር በሥራ ላይ የሚገኝ ሲሆን አሁንም ድረስ በየቀኑ የቀጠለውና ማቆሚያ ያጣው የወጣት ኤርትራውያን ከሀገር መኮብለል፣ መሰደድና የሜዲትራኒያን ባህር እራት መሆን ዋናውና ትልቁ መንስኤ ሆኖ ቀጥሏል። የድንበር ጦርነቱ ሀገሪቱን ከማድማትና ወጣቶችን ከመቅጠፍ ባለፈ ሌላ ትልቅ የውስጥ ፖለቲካ ቀውስ ፈጠረ። የሻዕቢያን የራሱን ከፍተኛ አመራሮችና ታጋዮች ያናጋ ታላቅ የሐሳብ ክፍተትና መከፋፈልን ፈጠረ። በግንቦት 1993 ዓ.ም 15 ከፍተኛ የፓርቲና የመንግሥት ባለሥልጣናት፣ የነጻነት ትግሉ አንጋፋ ተጋዳላዮች፣ የሻዕቢያ መስራቾችና ከኢሳያስ ጎን ለ30 ዓመታት በዋሻዎች ውስጥ አብረው የተዋጉ ታማኝ ሰዎች ረጅም ጊዜ የዘገየውና የታገደው ሕገ መንግሥት በአስቸኳይ እንዲተገበር፣ የፖለቲካ ነጻነት እንዲሰፍንና መሪው ኢሳያስ ለጦርነቱ መከሰትና ለአገሪቱ መውደቅ ተጠያቂ እንዲሆን በይፋ የሚጠይቅ ክፍት ደብዳቤ ለሕዝብ አወጡ። ይህ ስብስብ በታሪክ G15 የ15ቱ ስብስብ ተብሎ ይታወቃል። በዚያው ዓመት የዓለም ትኩረት በሙሉ በአሜሪካ በደረሰውና መላውን ምድር ባናወጠው የሴፕቴምበር 11 የሽብር ጥቃት መዘዝ ተስቦና ተደናግጦ ነበር። የኤርትራ መንግሥት የጊዜው መገጣጠም ሆን ተብሎ ለበቀል የተደረገ መሆኑን በተደጋጋሚ ቢክድም በዚያው ወር በመስከረም 1994 ዓ.ም ኢሳያስ የማያዳግም እርምጃ ወሰደ። ክፍት ደብዳቤውን ከፈረሙት 15 ከፍተኛ ባለሥልጣናት መካከል 11ዱ የአንድ ወቅት የቅርብ የትግል ጓዶቹና የአገሪቱ የጀርባ አጥንት የነበሩ ሰዎች በማለዳ የጸጥታ ኃይሎች ታፍሰው ታሰሩ። እስከ ዛሬ ድረስ አንዳቸውም በሕጋዊ መንገድ ፍርድ ቤት አልቀረቡም፣ አልተከሰሱም ወይም ለሕዝብ ግልጽ በሆነ ችሎት አልተዳኙም። ከዚያ አስፈሪ ሌሊት በኋላ በሕዝብ ፊት ወይም በሕይወት በነጻነት ታይተው አያውቁም። ነፃ የዓለም አቀፍ የሰብአዊ መብት ድርጅቶችና የቅርብ ቤተሰብ አባላት በድብቅ ከሚያገኟቸው መረጃዎች እንደሚረዱት ከእነዚህ አንጋፋ ታጋዮች መካከል አብዛኞቹ በበረሃ ውስጥ በሚገኙ ድብቅና ጨለማ እስር ቤቶች ውስጥ በሕመም፣ በንጽህና ጉድለትና በጭንቀት ሕይወታቸው አልፏል። በዚያው ተመሳሳይ ሳምንት ዘመቻ በኤርትራ ውስጥ ይንቀሳቀሱ የነበሩ ነፃ ጋዜጦችና መጽሔቶች በሙሉ በአዋጅ ተዘጉ። ጋዜጠኞቻቸውም ወደ እስር ቤት ተወረወሩ። ሀገሪቱ በነፃ ፕሬስና በሐሳብ ነፃነት ያደረገችው ያቺ አጭር ደካማና ተስፋ ሰጪ ሙከራ በዓመታት ሳይሆን በጥቂት ቀናት ውስጥ ሙሉ በሙሉ ተቀጨች። ከዚያ አስፈሪ መስከረም በኋላም በኤርትራ ምድር ላይ ከአንድ የመንግሥት ጋዜጣና ቴሌቪዥን ውጭ ምንም አይነት ነፃ የሚዲያ ድምፅ እንደገና አልተሰማም። የቀድሞ የትግል አባሉና የኢሳያስ የቅርብ ረዳት የነበሩት አንጋፋው ባለሥልጣን አምደ ብርሃን ወልደ ጊዮርጊስ ከጊዜ በኋላ በማስታወሻቸው እንደጻፉት በወቅቱ የተካሄደው ተራ የወንጀለኞች ወይም የተቃዋሚዎች ማፈን ብቻ አልነበረም። ይልቁንም የፕሬዝዳንቱን ፍጹም ስልጣን ሊገቱ፣ ሊመረምሩ ወይም ሊቆጣጠሩ የሚችሉ ብሔራዊ ተቋማትን በሙሉ የፓርቲውን ማዕከላዊ ኮሚቴ፣ የሕዝብ ተወካዮች ጉባኤውን እንዲሁም ጊዜያዊ ፓርላማውን ሙሉ በሙሉ የማፍረስና የማምከን ተግባር እንጂ። ይህም ለ30 ዓመታት በመቶ ሺዎች በሚቆጠሩ ዜጎች የጋራ ጥረት የመጣውን ለውጥና የተገነባችን ሀገር ወደ ፍጹም የአንድ ሰው ብቻ የግል ንብረትነትና መጫወቻነት አስቀራት። ለመሆኑ ከስብሰባ አዳራሾች፣ ከሚዲያ ካሜራዎችና ከጦር ክፍሎች ራቅ ብሎ ኢሳያስ አፈወርቂ የተባለው ሰው እውነተኛ ማንነቱ ምንድን ነው? ከእርሱ ጎን ለ30 ዓመታት በበረሃ አብረው የተዋጉት የቅርብ ጓደኞች እንኳን ለዚህ ጥያቄ ትክክለኛ ምላሽ ለመስጠት ይቸገራሉ። በአስመራ ከሚገኘው የአሜሪካ ኤምባሲ የወጡና በኋላ ላይ በዊኪሊክስ አማካኝነት ይፋ የሆኑ በርካታ ሚስጥራዊ የዲፕሎማቲክ ሰነዶች የፕሬዝዳንቱን ውስጣዊና ድብቅ ሕይወት በሚገርም ሁኔታ በቅርበት ይገልጹታል። ከፕሬዝዳንታዊ የቅንጦት ልብሶችና ወታደራዊ ዩኒፎርሞች ይልቅ ተራ ሱሪዎችንና ክፍት አንገት ያላቸው ሸሚዞችን፣ ሸበጥና ሲሊፐር ጫማዎችን የሚያዘወትር ፍጹም መንፈሳዊ መሰልና ቀላል የዕለት ተዕለት ልማዶች ያሉት ሰው እንደሆነ ይናገራሉ። እንዲሁም ለአንድ ሀገር መሪ በሚገርም ሁኔታ በራሱና በሕዝቡ መካከል ምንም አይነት ትልቅ ምሽግና ጥበቃ የማያስፈልገው መሪ መስሎ ለመታየት በአስመራ መንገዶችና ተራ መጠጥ ቤቶች ውስጥ ጥቂት የማይታዩ የደህንነት አባላትን ብቻ አስከትሎ በካፑቺኖና ማኪያቶ መጠጫ ቦታዎች እንደሚንቀሳቀስ ይገልጻሉ።
ነገር ግን ያው የዲፕሎማቶች ሚስጥራዊ ሰነድ በግልጽ እንደሚያመላክተው ይህ ውጫዊና ትሁት ምስል በከፊል ሆን ተብሎ የተሰራ የፕሮፓጋንዳ ተረት ነበር። ከጀርባው የነበረው እውነተኛው ሰው በአሜሪካ ዲፕሎማቶች አገላለጽ እጅግ ጥንቃቄ የሚያደርግ፣ በፍርሃትና በጥልቅ ጥርጣሬ አእምሮ የተሞላ ሰው ነበር። በቴክኖሎጂ እንዳይጠለፍ በማሰብ በስልክ መናገርንና መወያየትን አበክሮ እንደሚጠላ ይነገራል። ለተቃዋሚዎች ወይም ለደፈጣ ገዳዮች ቀላል ኢላማ ላለመሆን ሲል አብዛኞቹን ምሽቶች በዋናው ቤተ መንግሥት ሳይሆን በሌላ ማንም በማያውቀው በተለያዩ ምስጢራዊ ቦታዎች እንደሚቀያየርና እንደሚያደር ይነገራል። ከውጭ ሀገር ከፍተኛ እንግዶችና አምባሳደሮች ጋር በሚደረጉ ይፋዊ የራት ግብዣዎች ላይ እንደ አንድ የምዕራብ ሀገር አምባሳደር ምስክርነት ምግብ መመገብ ከመጀመሩ በፊት የራሱን ሳህን ካጠገቡ ካለው ረዳቱ ጋር ይለዋወጥ ነበር። ይህም በአካባቢው ባሉት ሰዎች ዘንድ ከፍተኛ የመመረዝ ስጋትና ፍርሃት እንዳለው ተደርጎ ይወሰዳል። በእነዚህ ድብቅ መረጃዎች መሰረት የእሱ ጥልቅ ጥርጣሬዎች የቆዩ የትግል ባልደረቦቹንና የቀድሞ ወዳጆችን እንኳን ሳይቀር ሙሉ በሙሉ የሚያካትቱ ነበሩ። የቅርብ የትግል አጋሩ የነበሩትን የኢትዮጵያን የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ሳይቀር በፍጹም ጥርጣሬ ይመለከታቸው ነበር። በ1988 ዓመተ ምህረት መለስ አበድሮት በነበረው ልዩ አውሮፕላን ከኬንያ ናይሮቢ ወደ አስመራ ሲመለስ አውሮፕላኑ በአየር ላይ ያለ በድንገት እሳት ይዞ ወደ አዲስ አበባ በሰላም ከማረፉ በፊት የተከሰተውን አደገኛ የአየር አደጋ መለስ እኔን በአየር ላይ ለመግደል ያደረገው የሚስጥር ሴራና የፈጠራ ሙከራ ነው ብሎ በጽኑ ያመን እንደነበር ይነገራል። የዚህ አደጋ እውነተኛ መንስኤ የቴክኒክ ብልሽት ይሁን ወይም ሌላ፣ ይህ አጋጣሚ እስከ መለስ ሕይወት ፍጻሜ ድረስ በሁለቱ መሪዎች መካከል የነበረውን ወዳጅነትና ግንኙነት ሙሉ በሙሉ ያበላሸና ለቀጣዩ የባድመ ጦርነትን የሥነ ልቦና እሳት የጫረ ክስተት ሆኗል። በዚህ ወቅት አካባቢ የአሜሪካ የደህንነት ተቋማት ልዩ የአየር ድብደባ ወይም የድሮን ጥቃት አድርገው ሊገድሉኝ ይችላሉ የሚል ስር የሰደደ ስጋት እንደነበረበትም ተነግሯል። ይህ ስጋት ከመዲናዋ አስመራ ይልቅ አብዛኛውን ጊዜውን ስብሰባዎቹንና ቀናቶቹን በሩቅ በባህር ዳርቻዋ ምጽዋ ከተማ በሚገኝ ገለልተኛ ቦታ ለማሳለፍ የሚያስገድደው ያህል በአእምሮ ላይ የከበደ ነበር። እነዚህ ጥንቃቄዎች በሕይወቱ ላይ በተደጋጋሚ ከተቃጡ እውነተኛ የግድያ ሙከራዎች የተማራቸው ምክንያታዊ ጥንቃቄዎች ነበሩ ወይንስ ለ3 አስርት ዓመታት በነበረው የድብቅ ዋሻ ውጊያና አሻጥር የተቀረጸ አእምሮ ውጤቶች የሚለው ጥያቄ ታሪክ ጸሐፊዎቹና የቀድሞ የትግል አባሎቹ እስከዛሬ ድረስ የሚያከራክራቸው ትልቅ ሚስጥር ነው። ነሐሴ 7 ቀን 2001 ዓመተ ምህረት ከሰዓት በኋላ አስመራን ከቀይ ባህር ወደቧ ምጽዋ ጋር በሚያገናኘው ጠመዝማዛ መንገድ ላይ ማይ አታል በተባለው ስፍራ በፕሬዝዳንቱ መኪና ዙሪያ ድንገተኛና አስፈሪ የጥይት ሩምታ ተሰማ። የኤርትራ ተቃዋሚ መገናኛ ብዙሃን በድብቅ ያገኟቸውን መረጃዎች በማቀናጀት ባወጡት ዝርዝር መሰረት ጥቃቱን በድፍረት ያደረሰው የቀድሞ ታጋይና ለበርካታ አስርት ዓመታት ሻዕቢያንና የመንግስትን የደህንነት መዋቅር ያገለገለው መቶ አለቃ ዳንኤል ሀብተ ይህደጎ የተባለ ቆራጥ ሰው ነበር። ከፕሬዝዳንቱ ልዩ የጥበቃ አባላት ጋር በዚህ አስፋልት መንገድ ላይ በተደረገው እልህ አስጨራሽ የጥይት ልውውጥ መቶ አለቃ ዳንኤል ተመቶ ተገደለ። የፕሬዝዳንቱ መኪና በተኩሱ ክፉኛ የተጎዳና ጥይት የበሳው ቢሆንም ኢሳያስ አፈወርቂ ግን ያለምንም የአካል ጉዳት በታምር ተረፈ። የኤርትራ መንግስት ክስተቱ በዚህ መልኩ መከሰቱን በይፋ ፈጽሞ አላረጋገጠም። ሆኖም ታሪኩ ከተለያዩ የውስጥ ምንጮች በሰፊው በመሰራጨቱ እንደ እውነተኛና ሳይቀነው እንደቀረ የደፈጣ ጥቃት ክስተት በሰፊው የሚነሳ የግድያ ሙከራ ነው። አንድ ወቅት ለሀገሪቱ ነጻነት አብረውት ከተዋጉት የሰራዊቱ አባላት መካከል የተነሳው ትልቅ ፈተና ግን ይህ ብቻ አልነበረም። ጥር 13 ቀን 2005 ዓ.ም ኤርትራ ከተገነጠለች ወዲህ እጅግ አስደንጋጭና ቤተ መንግስቱን ያናጋ ውስጣዊ ወታደራዊ አደጋ ተከሰተ። ከ1 እስከ 200 የሚደርሱ የኤርትራ ወታደሮችና መኮንኖች ስብስብ በታንኮች ታጅበው ወደ መዲናዋ አስመራ ገሰገሱ። በአስመራ ከተማ ከፍታ ላይ ፎርቶ በተባለው ስፍራ የሚገኘውን የመረጃ ሚኒስቴር ግቢ በቁጥጥር ስር በመዋል የመንግስትን ብቸኛ የሬዲዮና ቴሌቪዥን ጣቢያ ኤሪቲቪን በመያዝ ስርጭቱን አቋረጡ። በመቀጠልም በሀገሪቱ የሚገኙ የፖለቲካና የህሊና እስረኞች በአስቸኳይ እንዲፈቱና ለረጅም ጊዜ የታገደው የ1989 ዓመተ ምህረት ህገ መንግስት በተግባር እንዲተገበር የሚጠይቅ አስደንጋጭ መልእክት በቀጥታ ስርጭት ለህዝብ አስተላለፉ።
ነገር ግን አዘጋጆቹና ወታደሮቹ ያሰቡትን ያህል ሰፊ ህዝባዊ አመጽና የሌሎች ክፍለ ጦሮች ድጋፍ ሳይቀሰቀስ ይህ የፎርቶ ወታደራዊ አመጽ በጥቂት ሰዓታት ውስጥ በፕሬዝዳንቱ ታማኝ ኃይሎች ተከቦ እንዲበተን ተደረገ። በአመጹ የተሳተፉትና በሚስጥር የደገፏቸው ከፍተኛ መኮንኖች በሙሉ ከህዝብ ዓይን ርቀው እጅግ በሚያሳቅቅ ሁኔታ ከባድ የበቀል ቅጣት ተጣለባቸው። የዓለም ህብረተሰብም ሆነ የቤተሰብ አባላት ስለ ዕጣ ፈንታቸውና የት እንዳሉ እስከዛሬ ድረስ ምንም አይነት መረጃ አላገኙም። ተመሳሳይ አስደንጋጭ ክስተት በ2011 ዓ.ም እንደገና ተከሰተ። የሀገሪቱ እጅግ አንጋፋ የነጻነት ትግል አባል የቀድሞ የመከላከያ ሚኒስትርና የአራት ኮከብ ጄኔራል በሆኑት ጄኔራል ስብሃት ኤፍሬም ሕይወት ላይ በመኖሪያ ቤታቸው ውስጥ አስፈሪ የግድያ ሙከራ መደረጉና በጽኑ ቆስለው ወደ ውጭ ሀገር ለሕክምና መወሰዳቸውን የሚገልጽ መረጃ ወጣ። የኤርትራ ተቃዋሚ ተንታኞች ይህንን ክስተት ከ1966 ዓ.ም የመንቃህ ጉዳይ ጀምሮ የኢሳያስን መንግስት ሲያንዣብብበት ከነበረው ውስጣዊ አለመተማመን፣ የስልጣን ሽኩቻና ስውር ፍልሚያ ጋር አያይዘውታል። እነዚህን ሁሉ ክስተቶች በአንድ ላይ በትጋት ስንመለከታቸው አንድ ወጥ እውነት ይነግሩናል። አንድ ወቅት ኢሳያስን ታጋይ ባልደረባ እያሉ አብረውት የኖሩትና ያሰለፏቸው መዋቅሮች ሁልጊዜም ቢሆን በከፍተኛ ውስጣዊ ጫናና ፍንዳታ ውስጥ እንደሚገኙ፣ እናም ፕሬዝዳንቱ እነዚህን ከባድ የውስጥ ፈተናዎችና አመጾች በሙሉ ያለምንም ልዩነት ስልጣናቸውን በማላላት ወይም በውይይት ሳይሆን ይበልጥ የብረት እጃቸውን በማጥበቅ በማሰርና በመጨፍለቅ እንደመለሷቸው ያሳየናል። የ1990ዎቹ መጨረሻና የ2000ዎቹ መጀመሪያ ዓመታት ለኤርትራ ምድር ፍጹም አስቸጋሪ፣ ከፍተኛ የመገለልና የብቸኝነት ጥቁር ዘመናት ነበሩ። ጎረቤት ሀገር በሆነችው በሶማሊያ ውስጥ የሚንቀሳቀሱ አክራሪ የፖለቲካ ቡድኖችንና አማጽያንን በገንዘብና በጦር መሳሪያ ትደግፋለች በሚል በተነሳባት ዓለም አቀፍ ክስ አስመራ ክሱን በከፍተኛ ቁጣና በይፋ አጥብቃ ብትክደውም በ1999 ዓ.ም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አማካኝነት በሀገሪቱ ላይ ከባድ የኢኮኖሚና የጦር መሳሪያ ማዕቀብ ተጣለባት። ከምዕራባውያን ሀገራትና ከጎረቤቶቿ ጋር የነበራት የዲፕሎማሲ ግንኙነትም በከፍተኛ ሁኔታ ቀዘቀዘ። ሀገሪቱ የአፍሪካዋ ሰሜን ኮሪያ ተብላ በምዕራባውያን ተሰየመች። የሀገሪቱ ብቸኛ ገዢ የፖለቲካ ፓርቲ ህግደፍ፣ ብቸኛው የመንግስት የቴሌቪዥንና ሬዲዮ ጣቢያ እንዲሁም ሁሉም የመረጃ ምንጮች በሙሉ የፕሬዝዳንቱን ፍላጎትና ፕሮፓጋንዳ ብቻ ማስፈጸሚያ ፍጹም መሳሪያዎች ሆነው ቀሩ። በሌላ በኩል ደግሞ ያ ማለቂያ የሌለውና ወጣትነትን የሚያከስመው ገደብ የለሹ ብሔራዊ አገልግሎት ግዴታ ከአገሪቱ ጠቅላላ ህዝብ ቁጥር አንጻር ሲሰላ በዓለም ላይ ከፍተኛ ከተባሉት ታሪካዊ የስደት ማዕበሎች አንዱን በሀገሪቱ ላይ ቀሰቀሰ። በሚቀጥሉት 2 አስርተ ዓመታት ውስጥ በሺዎች የሚቆጠሩ በአንዳንዶች የታሪክ ግምት ከ400 ሺህ በላይ የሚሆኑ ወጣት ኤርትራውያን ከብሔራዊ አገልግሎት ባርነት ነፃ የሆነ የሰው ልጅ ህይወትን ፍለጋና የተሻለ ተስፋን ሽተው የደህንነት መዋቅሩን አልፎ መተኮስ መመሪያ ተቋቁመው በድብቅ ድንበር አቋርጠው ወደ ሱዳንና ወደ ኢትዮጵያ ተሰደዱ። ሌሎች በርካቶች በሰሐራ በረሃ አሸዋና በሊቢያ በረሃዎች ውስጥ ለሰው አጋቾችና ለዱር አራዊት የተዳረጉ ሲሆን በሜዲትራኒያን ባህር ላይ በሚሰምጡ ደካማ ጀልባዎች ውስጥ አደገኛ ጉዞዎችን አድርገው አልቀዋል። የመገንጠል ጦርነቱን ታሪክና ተጋድሎ በእድሜያቸው ፈጽሞ የማያስታውሱት የዚያ አዲስ ትውልድ ወጣት ኤርትራውያን በዓይናቸው የሚያውቋትና ያደጉባት ብቸኛዋ ኤርትራ ይህች ፍጹም የጨለመች ሀገር ብቻ ነበረች። ሁልጊዜም ለጦርነት ዝግጁ ሆና በስጋት የምትኖር፣ ወደ ነጻነት ባበቃት በዚያው እርጅና በተጫነው መሪ የምትመራ፣ ምንም አይነት የፖለቲካ ምርጫና ነጻ ፕሬስ የሌለባት፣ እንዲሁም እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የሰብአዊ መብት ድርጅቶች በየዓመቱ በሚያወጧቸው ሪፖርቶች እንደሚገልጹት በሺዎች የሚቆጠሩ የፖለቲካ የሐሳብና የሃይማኖት እስረኞች ያለምንም ፍርድ ቤት ትዕዛዝ ከመሬት በታች በባህር ኮንቴይነሮች ውስጥ የታሰሩባት አስፈሪ ሀገር ሆነች። በአሁኑ ወቅት እድሜው ወደ 80 ዓመት የተጠጋው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ እንደ አውሮፓውያን አቆጣጠር በ1991 ከነጻነት ቀን ጀምሮ ከዛሬ ድረስ የምታውቀው ያየችውና የለመደችው ብቸኛውና የመጀመሪያው ፕሬዝዳንቷ ሆኖ በስልጣን ኮርቻ ላይ ቀጥሏል። እሱ አልፎ አልፎ መንፈሱ በተረጋጋበትና
የውጭ ጋዜጠኞች በጎበኙት ጊዜያት በኩራት እንደነገራቸው አሁንም ለበርካታ አስርተ ዓመታት በሕይወት እንደሚቆይ እንደሚጠብቅና ጤናውና አእምሮ በፈቀደለት መጠን ሀገሩን በታማኝነት ማገልገሉን እንደሚቀጥል በልበ ሙሉነት ይናገራል። የሚያስገርመው ነገር በርካታ ታዋቂ የአፍሪካ አምባገነኖችና መሪዎች በዙሪያቸው እንደገነቡት አይነት ግዙፍና አስገዳጅ የሆነ ግላዊ የመሪነት ምልክቶች በኢሳያስ ዙሪያ ተገንብቶ አናይም። ፎቶግራፉ በጥቂት የንግድ ሱቆችና የመንግሥት መስሪያ ቤቶች ፊት ለፊት በትንሹ የተሰቀለ ቢሆንም ለእሱ ክብር የተሰሩ ትልልቅ የወርቅ ሐውልቶች፣ በስሙ የተሰየሙ ግዙፍ ከተሞች ጎዳናዎች ወይም ስሙን ጠዋትና ማታ የሚያወድሱ ዘወርዋራ ብሔራዊ መፈክሮች በሀገሪቱ የሉም። የራሱ የቅርብ ቤተሰብና ልጆች እንኳን ቢሆኑ በመንግሥት መገናኛ ብዙሃን ላይ አልፎ አልፎ ካልሆነ በስተቀር ፈጽሞ አይታዩም። ከእሱ ጋር በቅርብ ከተገናኙት ሰዎች አንደበት በተደጋጋሚ እንደሚሰማው በጥሩ የደስታ ስሜት ላይ በሚሆንበት ቀን አሁንም ያው የድሮ የነጻነት ትግል ዘመን ትሁት ተራ የሀገር ውስጥ ጫማ የሚለብስና ከተራው ሕዝብ ጋር የሚቀመጥ ታጋይ ባልደረባ መስሎ ሊቀርብ ይችላል። ነገር ግን እሱ በብረት እጁ የገነባትና የቀረጻት ያቸው ምስኪን ሀገር በሰብአዊ መብት ድርጅቶች፣ በተባበሩት መንግስታት ድርጅትና በበርካታ የገዛ የቀድሞ የትግል አባሎቿ ምስክርነት አገላለጽ በአሁኑ ወቅት በምድር ላይ ካሉ እጅግ ጥብቅ አፋኝና ለአንዳችም ሕግ ተጠያቂነት የሌለባት የፍርሃት ሀገራት አንዷ ሆናለች። ነፃ ፕረስ ሙሉ በሙሉ የሌለባት፣ ምርጫ ፈጽሞ የማይካሄድባት፣ ነፃ የፍትህና የዳኝነት አካል የሌለባት እንዲሁም በተባበሩት መንግስታት ድርጅት ልዩ የመርማሪ ኮሚሽን በቀረበው ይፋዊ ሰነድ መሰረት በሰብአዊነት ላይ የሚፈጸም ወንጀል ሊባል የሚችል ገደብ የለሽና ማቆሚያ የሌለው ብሔራዊ አገልግሎት ግዴታ ያለባት ሀገር ሆናለች። የኤርትራ መንግስት ግን እነዚህን ዓለም አቀፍ ግኝቶችና ክሶች በሙሉ በምዕራባውያን ፖለቲካዊ ፍላጎትና ቅናት የተነሱ ተራ ተረቶች ናቸው በማለት በተደጋጋሚ ውድቅ ማድረጉን ቀጥሏል። አንድ ወቅት አንድ የውጭ ሀገር ከፍተኛ ጎብኚ ያለምንም ፍርድ ቤትና ክስ ለዓመታት ታስረው ስለሚማቅቁት ምስኪን ጋዜጠኞችና ባለስልጣናት ላቀረበለት ጥያቄ ፕሬዝዳንት ኢሳያስ አፈወርቂ ሰጠውና የዓለምን ሚዲያ ያስደነገጠው መራራ ምላሽ እንዲህ የሚል ነበር። ፍርድ ቤት አቁሜ እንደሞግታቸውና ከዚያም እንደሰቅላቸው ትፈልጋለህ? ይህ በታሪክ መዛግብት ውስጥ የተመዘገበ አንድ ነጠላና አስፈሪ ንግግር ብቻ ነው። ይህ ንግግር ብቻውን ግን የግል ድሎትና ሀብት ሳይፈልግ በተራ ሕይወት የኖረውን የገዛ ቤተሰቡንና ልጆቹን ለመንግስት ካዝና ከማበልጸግ የተቆጠበውንና እጅግ አስቸጋሪ በሆኑ የተራራ ዋሻዎች ውስጥ አልፎ የሶስት ትውልድ ኤርትራውያን የተዋጉለትና የሞቱለትን ታሪካዊ ብሔራዊ ነጻነት ያስገኘውን ሙሉ በሙሉ ሊገልጸው አይችልም። ራሱን የካደውና ሀገሩን ነጻ ያወጣው ታጋይ እንዲሁም የገዛ ጓዶችንና የህዝቡን ተስፋ ያጨለመው የማይበገረው ጨካኝ አምባገነን ሁለቱም በአንድ አካል ውስጥ የሚገኙት ኢሳያስ አፈወርቂ ናቸው። ኤርትራም ቢሆን ሌላ መሪን አልሞና አስቦ ለማየት የሚያስችላትን ያህል ረጅም ዘመን ከእሱ ውጭ ሌላ የሀገር መሪ በአይኑ አይታና አውቃ አታውቅም። ከመዲናዋ አስመራ ከተማ ከፍታ ላይ ባሉት ቀዝቃዛ ተራራማ ምድሮች ውስጥ ጸሎት በተባለችው ጥንታዊት መንደር የኢሳያስ አባት አዛውንቱ አፈወርቂ እንደተቀበሩበት የሚነገርለት አንድ ትንሽና ትኩረት የማይስብ መቃብር አለ። ምንም እንኳን የውጭ ሀገር ዲፕሎማቶችና የታሪክ ተመራማሪዎች እንኳን መቃብሩን በካርታ ለማግኘትና ለመጎብኘት ቢቸገሩም መንደሯ ራሷ የአንዲት ሀገር ፍጹም ባለስልጣንና ፕሬዝዳንት ከሆነው ልጇ ምንም አይነት ልዩ እንክብካቤ፣ በጀት ወይም በልዩ ሁኔታ የተሰራ አስፋልት መንገድ አላገኘችም። የታዋቂ መሪ የትውልድ ቦታ መሆኗን የሚያሳይ ምንም አይነት ሐውልት ወይም ታሪካዊ ምልክት የላትም። ይህም በራሱ የዚህን ሰው እውነተኛ ማንነት በትክክል የሚያሳይ ትልቅ ብሔራዊ አርማ ነው። በእቅድ ወይም በተፈጥሮ ስብዕና ከሰው አይን ከዝናና ከእጅ ራቅ ብሎ በሚስጥር የተኖረ ረጅም ሕይወት እሱን የሰራው የተቀረጸና ወደ ስልጣን ማማ ያወጣው ያ 30 ዓመታት የዋሻ ጦርነት አሁን ከ3 አስርት ዓመታት በላይ ወደ ኋላ ርቆ ታሪክ ሆኗል። እሱ የገነባትና የጠበቃት ሀገር ኤርትራ ደግሞ አሁን በሌላ አዲስ የታሪክ መስቀለኛ መንገድ ላይ ቆማ ትገኛለች። መደነጋገርና ስጋት የተሞላበት የወደፊት ዕጣ ፈንታዋና ከሱ በኋላ አንድ ቀን ይህችን ጥብቅ ሀገር ማን ሊመራትና ወደ የትኛው የዓለም አቅጣጫ ሊወስዳት ይችላል የሚለው ታላቅ ጥያቄ ልክ እንደሱ የውስጥ ማንነት ሁሉ
እስከ ዛሬ ድረስ ምንም አይነት ምላሽና ፍንጭ ሳያገኝ እንደ ትልቅ ሚስጥር ቀጥሏል።